ሰላም ጤና ይስጥልኝ ውድ የማራኪ ቲቪ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጽሕፈት ልምምድ ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። በየትኛውም ቦታ ሆናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። ለቻናሉ አዳዲስ ከሆናችሁ ደግሞ ሌሎች የምሰራቸው ቪዲዮዎች በማስታወቂያ መልክ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ጀምሩ። አሁን በቀጥታ ወደ ትምህርታችን እንግዲህ ከአሁን በፊት ያሉትን ከዚች ከሀሌታ ውሃ ብለን ከምንጠራት ፊደል እስከ ሸ ድረስ ያሉትን ተመልክተናል። እስከዚች እስከ ሸ ብለን እስከምንጠራት ያሉትን ተመልክተናል። ስለዚህ ዛሬ ደግሞ ከሸ ቀጥለው የሚገኙት ፊደሎችን እንመለከታለን። በጽሞና ተከታተሉኝ። በተለይ በዚህ ቪዲዮ ፊደሎችን እንዴት አድርገን እንጻፋችሁ ብላችሁ የተቸገራችሁ ሰዎች በአጭሩ በቀላሉ እንዴት መጻፍ እንደምትችሉ አሳያችኋለሁ። ልቦናችሁን ሰብሰብ አድርጋችሁ ወይም ደግሞ ህሊናችሁን ሰብሰብ አድርጋችሁ ለተወሰነ ደቂቃ ከኔ ጋር አብራችሁ ቆዩ። እንግዲህ በአማርኛ ፊደል ገበታ ወዳ ስንቆጥር ሀ ያልን ስንቆጥር ከሸ ቀጥሎ የምናገኘው ቀ ብለን የምንጠራው ፊደል ነው። ቀ። ይህን ቀ ብለን የምንጠራውን ፊደል እንዴት አድርገን እንጽፈዋለን ካላችሁ በጣም ቀላል ነው። ላሳያችሁ። ተመልከቱ። እንግዲህ ቀን ለመጻፍ መጀመሪያ ይችን ቋሚ መስመር ታስፈልጋለች። ይችን ቋሚ መስመር እንሰራለን። ይኸው እንደዚች። ይችን ቋሚ መስመር ካስቀመጣችሁ በኋላ እንዳል ዙሪያዋን እዚህ ጋር ከላይም ከታች መካከል ላይ ክፍት ቦታ ላይ እንዳል እዚች ጋር እዚች ላይ ማለት ነው። ከላይም ወዚች አካባቢ ተውላትና ከዚችም ወደታች ደግሞ ትንሽ እግር ተውላትና ከመሃሏ ላይ ቀለበት ነገር ክብ ማከበብ ክብ ልክ ይሄን ማድረግ ልክ እንደዚህ ጋር ጀምራችሁ እንዲህ ስታረጉባት እንደዚህ ስታረጉባት ቀ መሆን ትችላለች ማለት ነው። ቀ። ይህ ማለት እንዴት ነው የሚሆነው? ልክ ከዚህ ላይ እንድቻጋችሁ በዚህ በኩል እንደዚህች ወገቧ ማስታቀፍ ይኸው እዚህ ጋር እንደሆነም እንደገና እንደዚህች ስታረጉባት ቀ ትሆናለች ማለት ነው። አንደኛ በዚህ መጻፍ ትችላላችሁ። ሁለተኛ ነገር ደግሞ ልክ እንደዚህ ክብ አክባችሁ ልክ እንደዚህ ቀለበት ካረጋችሁ በኋላ ይሄን ከጻፋችሁ በኋላ ልክ ቋሚ መስመር በመሃሉ ላይ ይሄም ቀ ነው። ሶስተኛ ደግሞ በየትኛው መጻፍ ትችላላችሁ ማለት ነው። ይሄን ቋሚ መስመር ካመጣችሁ በኋላ ልክ እንዳደርጋችሁ በዚች ልክ እንደዛጋችሁ መጻፍ ትችላላችሁ። እንግዲህ እናንተ ይሄ ከቀለላችሁ ይሄኛው ከቀለላችሁ ይሄኛው ከቀለላችሁ ደግሞ ይሄኛውን ደስ ያላችሁን ተጠቅማችሁ ጻፉ፣ ተለማመዱ። እኔ የሚቀለኝን እንዲሁም ደግሞ ለጽሁፍ የሚመቸኝን ወስጄ ጽፋለሁ። ኦኬ። እንግዲህ ቀ ብዬ ይችንን አስቀመጥኩኝ። ቀ አልኳት። ቀ ብዬ ይኸው አስቀመጥኳት። እቺ ቀ ነች። ከዚች ቀ ላይ እንግዲህ ከዚች ላይ ከጎኗ ላምጣችሁ የሆነ አግዳሚ መስመር ቅጥያ ጨምሩባት። ልክ እንድች አለች። ይኸው እንደዚቻች መስመር ጨምሩባት። ከዛ ቁ ትሆንላችኋለች። ኦኬ። ያው አስጠጋዋት ትንሽ እስኪ እንድትወጣ ላድርጋት ወደዚች። አዎ ያት ቁ ሆነችልኝ። አሁንም እንደገና ያው ቀን ጻፍኩኝ። ከዛች ላይ እግሯ ላይ እዚህ ጋር እንድች አግዳሚ የምትጨምርባት ቂ ሆነች። ቂ። ከዚያስ ከቂ ቀጥል ቃ ምንላት ነች። ቃ ብለን ምንጣት ደግሞ ልክ እንደዚህ ታደርጓታላችሁ። ቃንን መጀመሪያ ቀን መጻፍ ነው። አሁንም ቀን ጻፉ። ልክ እንደዚህ አድርጋችሁ ቀን መጻፍ። ከዛ ቃን ከጻፋችሁ በኋላ እዚህ ላይ ወደዚህኛው የዚህ ተቃራኒ በዚህ በኩል እግሩ ወደዚህ ሸፈፍ ማድረግ ወደዚህ ማምጣት። ኦኬ። ይኸው ቃ ሆነልኝ ማለት ነው። ቃ። ከዛ ቃ ይሄ ከሆነልኝ ቄ ብዬ የምጠራው ደግሞ ልክ ይሄ ነው። ቄ ብዬ የምጠራው ልክ እንደዚህ ታደርጋላችሁ። አሁንም ቀን ጻፉ። መጀመሪያ ቀን ጻፍኩኝ። ከዛ እዚህ ጋር ቀለበት ታች ላይ ቀለበት እዚህ ጋር ቀለበት ማድረግ ያስፈልጋል። እዩ ቄ ያደረኳት። ከዛ ቀን ለመጻፍ አሁንም መጀመሪያ ቀን ጻፉልኝ። ይኸው ቋሚ መስመሬን ሳልኩኝ። ከዛ ይችን አመጣው ቀ ሆነች። ከዛ እዚህ ጋር ስብር ያለች ነገር ልክ እንደዚች በቃ
ልክ እንዲያደረጋችሁ መጻፍ መቻል አለባችሁ። ከዛ ቆ ብለን የምንጠራት ደግሞ አሁንም ቆ ማለት ቀን መጻፍ ነው። ይኸው ቀን ጻፉ። ልክ እንደ በቅድሙ ይኸው ቀን ጻፍኩኝ። ከዛ እዚች አናቷ ላይ ቀለበት ማድረግ ይኸው እንደዚች እንደዛ አድርጋችሁ ቆም መጻፍ ትችላላችሁ ማለት ነው። እንደዛ አድርጋችሁ ቀንን መጻፍ ትችላላችሁ። በጣም ጥሩ። ከቀጥለን በብለን የምንጠራው ነው እንግዲህ ያለ በብለን የምንጠራው ደግሞ ምን አይነት ቅርጽ ነው ያለው? ልክ እንደዚህ ያለ ቅርጽ ነው ያለው። ይሄን አይነት ቅርጽ አለው። ይህም በን እንዴት አገን እንጽፈዋለን ካላችሁ በጣም ቀላል መንገድ አሳያችሁ። ልክ ይህን በን ለመጻፍ ልክ እንዳድርጉ መጀመሪያ ቋሚ መስመሮችን አቁሙ። ከዛ እነዚህን ካደረጋችሁ በኋላ ይችን እዚህ ላይ አግዳሚ መስመር ጉባት ጨምሩበት። በቃ አለቀ። ያው ይሄን በ ነው፣ ይሄኛው በ ብለን እንጠራዋለን ማለት። ስለዚህ እንዲህ ያደረጋችሁ መላመድ ትችላላችሁ። እናንተ የሚቀላችሁን ውሰዱ። እኔ የሚቀለኝ ወሰድኩኝ። ያው በን ሰራሁ። አሁንም እንደገና በልጽፍ ነው ድጋሜ ቡን ለመጻፍ በን መጻፍ አለብኝ። ይኸው አሁንም በን ጻፍኩኝ። ድጋሜ ሶስተኛውንም በልጽፍ ነው በን ጻፍኩኝ። አሁን እንግዲህ ሶስቱም በናቸው። ነገር ግን ይችኛዋን ከዚህ ጋር ጨመርኩባት። ይኸው ቡ ሆነች። አሁን ይች ከዛ ይችን ደግሞ እግሯ ለታች ላይ ቢ ሆነች። ልክ እንዲያደረጋችሁ መጻፍ። አሁን ደግሞ በማት በዚህ በኩል ያለው እግሯ አንድ እግሯ ያጥራል። አንድ እግሯን አጭማ አንዷን እንድች አድርጋችሁ ከዛ ደግሞ ይችኛዋን ከዚህ ጋር ያለችው እግሯ እርዘም ልክ እንደዚህ። ከዛ በኋላ እቺ እንደዚህ ታገናኟቸው ምን ይሆናሉ? ባ ቤን ለመጻፍ በንችን የመጀመሪያዋን ጻፏት። ይኸው በን ጻፍኩኝ። ከዛ እዚች እግሯ ላይ ቀለበት ስታደርግባት ቤት ሆናለች። አሁንም በን ጻፉ ድጋሚ ብን ለመጻፍ ማለት ነው። ይኸው በን ጻፍን። ከዛ በላይ ከዚህ ጋር እንደዚህ ጨምሩበት ብ ይሆናል ማለት ነው። ብ ብለን የምንጠራውን ፊደል በዚህ መሰረት እንጽፈዋለን። ኦኬ። ከዚህ ቀጥለን ከብ ቀጥለን ቦ ነው። ቦ ብለን የምንጠራው ፊደል ደግሞ ምን አይነት ቅርጽ ነው ያለው? ቦ ማለት ይኸው ልክ የዚህ ተቃራኒ ማለት ነው። ይሄ ፊደል ባ በዚህ በኩል ነው እግሩ አጭር የሆነው። ቦ ሲሆን ደግሞ ይሄኛው እግሩ ያጥራል። ይሄኛው የቀኝ እግሩ ያጥራል። ተመልከቱ። ይሄኛው እግሩ አሁን አጭር ነው፣ ከዚህኛው ጋር ተቃራኒ ማለት ነው። ቦ ብለን እንጠራዋለን። የዚህ ውስብስብ ፊደሉ የዚህን ውስብስብ ፊደል ምን አገን እንጽፈዋለን? ያው ባን መጀመሪያ መጻፍ። ባን ትጽፉና ይኸው ባን ጻፍኩኝ። ከዛ እዚህ እግሯ ላይ አግዳሚ ስትጨምሩባት ቧ ትሆናለች ማለት ነው። ልክ እንዲህ ያደረጋችሁ መላመድ መቻል አለባችሁ። በጣም ጥሩ። እንግዲህ በንን በዚህ መልኩ ካየነ ቀጣዩ ፊደል ተ ተብሎ የሚጠራው ነው። በጣም ቀላልና ቀላል ነው። በጣም ቀላል የሆነ ፊደል ነው። ተ ማለት እንግዲህ በጣም በቃ ከአማርኛ ፊደሎች በጣም ቀላሉ ፊደል የሚባለው ተ ነው። ተ ብላችሁ የምትጠሩት ፊደል ልክ እንደዚህ በቃ ይሄን ታቆማላችሁ። ከዚያ በኋላ አግዳሚ መስመር ብቻ መጨመር እዚህ ላይ በቃ ይሄ ተ ማለት መስቀል፣ የመስቀል ምልክት ያለው ነገር መስራት ነው። ይሄ ተ ነው። አሁንም ቱን ለመጻፍ ድጋሚ ተን መጻፍ በቂ ነው። ይኸው ተን ጻፍኩኝ። አሁንም ቲል ልጽፍ ነው ደግሞ ይኸው ሶስት ቦታ ላይ ተን ጻፍኩኝ። ከዛ ሶስቱን ቦታ ላይ ተንጽፍ ያለው ከዛ ከዚህኛዋ ጋር ለመለየት እቺ ቱ ለማድረግ ስፈልግ እቺ ምን አደርጋታለሁ ማለት ነው። እዚች ላይ ጎኗ ላይ እዚች ጋር እቺ ስጨምርባት ቱ ትሆንልኛለች። ቱ ብዬ የምጠራት ፊደል ትሆናለች። ከዛ ደግሞ ይችኛዋን ደግሞ እዚህ ጋር ይችን ደግሞ ከዚችኛዋ ለመለየት ቲ ለማድረግ ሶስተኛዋን ፊደል ለማድረግ ምን ታደርጋላችሁ? ቲ ስትሆን እዚች ጋር እግሯ ላይ እዚች ጋር ነው የምትሆን፣ እዚች ጋር ማለት ነው። ስለዚህ እዚች ጋር ያለ እግሯን እናስተካክልላት። ይሄው ቲ ሆነችልኝ። ታ ማለት ይሄኛው እግሯ ወደዚህ ነው የሚሄደው፣ ይሄኛው እግሯ ወደዚህ ይዞራል፣ ወደዚህ ዙሮ ይመጣል። እስኪ እንጻፋት። መጀመሪያ ተንጻፍ። ይሄው ተንጻፉ። መጀመሪያ ይሄው ተንጻፍኩኝ። ተን ከጻፉ በኋላ በዚች በኩል እንደና ያሳየዋችሁ እዚህ ጋር እግሯ እንደዚህ ጥፍ ማድረግ ታ ማድረግ።
ከዛ ቴነች ቀለበት ነው የምንጨምርባት። ቴንም ልክ ተን ከጻፍን በኋላ ይኸው ተን እንጽፋለን። ተን ጻፍኩኝ። ከዛ እዚህ ላይ ቀለበት መጨመር ቴ ሆነች። ትን ስትጽፉ ደግሞ ልክ እንደዚች ከላይ እንድታደርጋላችሁ ቋሚ መስመር። ከዛ ወደ ጎን ተሳስሉና ወደ ጎን ካመጣችሁ በኋላ ልክ እቺ መልሳችሁ ወደ ታች ማውረድ። ከዛ በኋላ አግዳሚ መስመሩ የተጠበቀ ነው እናስቀምጥላታለን ማለት ነው። ልክ አሁን እንደዛጋችሁ ት ታደርጋላችሁ። ቶ ስትሆን ጭንቅላቷ ላይ ይህ ጭንቅላቷን ቀለበት ማድረግ እናንተ በሚቀላችሁ ወይም እንድታጋችሁ ዜሮን ጽፋችሁ መጻፍ ትችላላችሁ። ልክ እንደዚህ። አለበለዚያ ደግሞ ተንጽፋችሁ መጨመር ትችላላችሁ። እኔ ግን ይኸው እንዳለ ተንጻፍኩኝ። ተመልከቱ። ይኸው ተን የጻፍኩት ሌላ ማንንም አልጻፍኩም። ይኸው ተንጻፍኩኝ። ከዛ እዚህ ጋር ቀለበት ጨመርኩባት። ቶ ሆነችልኝ ማለት ነው። የዚች ደግሞ ቷ ብለን የምንጠራው ውስብስብ ፊደሏ እንዴት ነው የምትጻፈው? ልክ እንደዚህ ተን ትጽፋላችሁ። ይኸው ተንጻፍኩኝ። ተን እዚህ ጋር ጻፍኩኝ። ከዛ እዚህ ጋር እግሯ ላይ ስጨምርባት ቷ ትሆናለች ማለት ነው። እንደዚህ አድርጋችሁ መጻፍ መቻል አለባችሁ ማለት ነው። እንዲህ ያደርጋችሁ መለማመድ። አሁን ስትቆጥሯቸው ምን ይሆናል? ይኸው ተ ቱ ቲ ታ ቴ ት ቶ ቷ ብለን እንቆጥራለን ማለት ነው። በጣም ጥሩ። ከዚህ ቀጥለን ደግሞ የምንመለከተው ቸ ብለን እንጠራዋለን። ቸ ከተ የሚለየው በቀላል ነገር ነው። ቅርጹ እንዳል በሙሉ አንድ ነው፣ ግን የሚለይበትን አንድ መንገድ ላሳያችሁ። ተመልከቱ። እንግዲህ ቸ ብለን የምንጠራው ፊደል ተን ይሄ ነው። መጀመሪያ ተን እንስራ ላሳያችሁ። ይኸው ተንጻፉት። ድጋሚ ተንጻፉ ይሄንን። ከዛ ልክ ይሄ ተ ነው። ከዚህ ተላይ ይችን መስመር ጭንቅላቱ ላይ መጨመር ብቻ ነው። ይችን መስመር ብቻ ወስዶ ይኸው እዚህ ጋር ጨመርኩባት። ይኸው ቸ ሆነችልኝ ማለት ነው። ቸ እንደዚህ አድርጌ ከጻፍኩ በኋላ ልክ እዚህ በኋላ ልክ እንደ እየደጋገሙ መኸር ነው። ተን መጻፍ። ከዛ እዚህ ጋር ስጨምርበት ቸ ይሆናል። አሁንም እንዳለ ተንጽፋለሁ። ከዛ ያሳየዋችሁን መስመር እዛ ለመጨመር አይዟችሁ ከኔ ጋር እየጻፋችሁ ተለማመዱ። ይኸው ሁሉም ቸዎች ናቸው። ከዛ እቹ ለማድረግ እዚህ ጋር ልክ የቱን ፊደል መውሰድ ይኸው ቹ ሆነ። ይሄ ደግሞ ቺ ደግሞ እዚህ ጋር ስጨምርበት ቺ ይሆናል ማለት ነው። ቺ። ከዛ ታንን ጽፉና ከላይ ስታደርጉበት ደግሞ አሁንም ቻ ይሆናል። ይኸው ታ ማለት ልክ እንደ ቅድም እንዳሳየኋችሁ እንደዚህ ያለ ነው። ከዛ እዚህ ጋር ስትጨምሩበት ታ ነው። አሁን ይሄ እዚህ ጋር ደግሞ አግዳሚ መስመር እዚህ ላይ ጭንቅላታ ስንጨምር ቻ ይሆናል። ቻ። ከዚያ ቼት ማለትም ቴን ትጽፋላችሁ። መጀመሪያ ልክ ቅድም ያየናትን ቴን መጻፍን እዚህ ጋር ቀለበት አላት። እቺ እዛ እንደዚህ ነበረች። ቴ ማለት እቺ ነች። ከዚች ላይ አሁንም ይሄን ስንጨምርባት ቼ ትሆናለች። ቼ። ቺም ልክ ትን ቅድም እንዳሳየኋችሁ ትጽፋላችሁ። ይኸው እንዲሳጋችሁ መጻፍ። ከዛ እቺ ነች አይደል? ት ያልነበረች እቺ ነች። ከዛ እዚህ ጋር ጨምሩባት። ይሄው ቺ ትሆናለች ማለት ቺ። ከዚህ በመቀጠል የምንመለከተው ቾ ነች። ቾንም ልክ ቶን መጻፍ ነው። ቶን ጻፉ። ልክ እንዳርጋችሁ ቶን ጻፍኩኝ። ከዛ እዚህ ለአግዳሚ መስመር እንድትጨምሩበት ቾ ይሆናል ማለት ነው። ልክ እንደዚህ። ወይም ደግሞ እናንተ ልክ እንዲመስረትም ትችላላችሁ። እንደዚች ማድረግ ብታደርጓት ቾ ትባላለች። ቿ ብለን የምንጠራት ቷ ነች። አሁንም ቷን ጻፍኩኝ። ያት ቷ ያልናት ናት ቅድም። ከዛ እዚህ አግዳሚ ጭንቅላቷ ላይ ጋር ስንጨምርባት ቿ ትሆንልናለች ማለት ነው። ልክ አሁን ይሄን ስትቆጥሩት ምን ይሆናል? ያው ቸ ቹ ቺ ቻ ቼ ች ቾ ቿ ብለን እንቆጥራለን ማለት ነው። ልክ እንዲያደረጋችሁ ፊደሎችን በቀላሉ መንገድ መጻፍና መለማመድ ትችላላችሁ። እንደዛ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ያስተምራል ብላችሁ ካስባችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ